አብረሽ ባለፈው አንገቴ ይቆረጥ ይሄንን የአንገት ሀብል አላደርግም ብሎ እንዳልነበረ ዛሬ እነ ዴቭ እንግዲህ የአንገት ሀብሉን ሊያወጡት ሲሞክሩ አልፈልግም፣ ይሄ እኮ ስጦታ ነው፣ የሩታ ስጦታ ነው፣ እሷ ናት የሰጠችን፣ አላወልቅም ብሎ እንግዲህ እምቢ አላቸው ማለት ነው። እነሱም እሱን ለማስወለቅ ብለው ነበር የሄዱት። ሳይሳካላቸው ቀረ። አልወለቀም። ሀብሉን ይዞ እንደ ህፃን ልጅ ሊያለቅስም አልቀረውም ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ቤተሰብ እንዴት ናችሁ? ሰላም ናችሁ? አልሐምዱሊላህ እኔ ጋር ሁሉ ሰላም ነው። በየያላችሁበት ሰላማችሁ ብዝት ተረፍ ይበልልኝ። እንግዲህ ቤተሰብ ዛሬ አብርሽ እንዳያችሁት ነው ማለት ነው። እንግዲህ ባለፈው ያንን የአንገት ሀብል ስትሰጠው ሩታ ለምና ተለማምጣ ላድርግልህ ስትለው አልፈልግም ብሏት ነበረ። በመጨረሻም በግድ እንግዲህ ስትሰጠው ስጦታ ነው ምናምን ብለው አስገድደው በግድ ሲሰጡት ወስዶ እቤት አስቀምጠዋለሁ እንጂ እኔ አላደርገውም ብሏት እንግዲህ ወሰደውና አታድርገው አለችው። በተስማሙበት በወሰደውና አንድ ቀን አሳድሮት በማግስቱ ነበር የመለሰላት ማለት ነው። ያኔ ባለፈው ማለት ነው። አሁን እንግዲህ እነ ዲቫ አውልቅ ቀለበት ማን ነው የአንገት ሀብሉን አውልቅ፣ እሱም ካደረገ በኋላ ነው ሁሉ ነገሩ የተቀያየረው ብላ ሄርሜላ የአንገት ሀብሉን ሊያወልቁለት ሲሆን እንደ ህፃን ልጅ እንቅ አድርጎ አንገቱን ይዞ አልፈልግም ብላቸው እንግዲህ ማውለቅ አልቻሉም ማለት ነው። ሩታም እሱ ይፈልገዋል። ወርቅ እኮ ነው፣ ስጦታ እኮ ነው፣ እኔ ያደረግኩበት የራሱ የሆነ ምክንያት ስላለኝ ነው ብላለች። እንግዲህ ምክንያቱ መታሰቢያነቱ ለምን እንደሆነ አልታወቀም፣ ግን እሷ የራሴ የሆነ ምክንያት አለኝ ብላለች። ያም ሆነ እንግዲህ መውለቅ አልቻለው። እነሱን እናስወልቀዋለን ብለው ነበረ የሄዱት፣ አልተሳካም ማለት ነው። እንግዲህ ኤፍሬም እና ዴቫም ሊጣሉ ነበረ። ኤፍሬም ምን እንደነካው አይታወቅም። በነገራችን ላይ ኤፍሬም ተብዬው ምን አይነት ክርፈፍ ነው፣ የወንድም ክርፈፍ ማለት ነው። ይህ ለወንድምነትም የማይሆን ነገር ነው እውነት ለመናገር እና አንተ አብርሽን ስታውቀው እንደዚህ ነው ይለዋል። ምን ሆነ? ተረጋግቶ ነው ያለው እንዴ? እና ሳይረጋጋ ምን ሊሆን ነበረ? መጀመሪያም እኮ እሱ የተረጋጋ ሰው ነው። በጣም ትዕግስተኛ፣ በጣም አስተዋይ፣ የሆነ ነገር ሲፈጠር እነሱ ሲቀልዱ፣ እነሱ ብዙ ነገር ሲያደርጉ እንኳን በትዕግስት የሚያልፋቸው ሰው ነው እና በጣም ትዕግስተኛ፣ ዝምተኛ ነው እኮ አብርሽ ማለት ነው። ይህ አዲስ ነገር አይደለም፣ ግን ዝምተኝነቱ ሳይሆን አሁን በቃ አስለን በቃ በግና የሆነው በግና ያደረጉት ማለት ነው። ምክንያቱም ሄድ ሲሉት ይመጣል ይሄዳል፣ እና ተቀመጥ ሲሉት ይቀመጣል፣ ተነስ ሲሉት ይነሳል። እነሱ አውራ ሲሉት ነው የሚያወራው። ምን ብዬ ላውራ እኮ የሚል ሰው ነው እና እሱ የድሮ አብርሽ ነው ማለት አንድ ወንድም ነው ከሚባል ሰው እንደዚህ አይነት ንግግር በጣም ከባድ ነው፣ አሳፋሪ ነው። ኤፍሬም ተብዬው ማለት ነው። እንዲህ ቢያንስ እንኳን ማለት ነው ምንም እንኳን ባያቅ ወንድሙ ደህና እንዳልሆነና የድሮ ወንድሙ ኖርማሊ ሁልጊዜ እንደዚህ አይነት ጸባይ፣ እንደዚህ አይነት ባህሪ፣ እንደዚህ አይነት ሁኔታ እንደሌለው ወንድሙን ሊያውቅ አይገባም እንዴ? ምን ሌላው ቢቀር ማለት ነው። እና ይህ ከንቱ የሆነ ሰው ነው በእውነት ለመናገር። ኤፍሬም ተብዬው በጣም አሳፋሪ ሰው ነው። በነገራችን ላይ ከሱ ምንም አይጠበቅም። እኔ ባለፈው ሄርሜላ ጋር ሄዶ እንደዚህ አይነት ሀረካት ሲያደርግ ካየሁት በኋላ በጣም ነው የገረመኝ። እሱ ወንድሙን ምንም ለማድረግ ወደ ኋላ የሚል አይመስለኝም። ይሄ የወንድም ጠላት ነው፣ ወንድም ሳይሆን የወንድም ጠላት ብሎት እና ለማንኛውም ማንም ሰው የሚያልፍም ሰው እንዲሁ በቃ እንዲሁ እኛ እንኳን እንዲሁ አይተን የምናውቀው ምን እንደነካው የሆነ ነገር እንደሆነ እንደና እንደሆነ እናውቃለን። እሱ ግን አብሮት የኖረው ወንድሙ የገዛ ወንድሙ ስጋው ምን እንደሆነ አያውቅም። ምን ሆነ? ተረጋግቶ ነው ያለው። ምንም እኮ አልሆነም ይላል። እንዴ ከፈለግክ ሐኪም ቤት እንወሰደው እንዴ? የተፈለገው እኮ ይሄ ነው። ሐኪም ቤትም ይሁን የትም ወሰዱትና የሰውየው ጤንነት መረጋገጡ ነው። ጤናኛ ነው ወይስ አይደለም? ምን ሆኖ ነው እንደዚህ የፈዘዘው? ምን ሆኖ ነው የትወደኑ ጭንቅላቱ? ለምሳሌ ሄርሜላ ሙሉ በሙሉ አራሳትም እንጂ አያውቅም ቀለበት እንዳደረገላት እርጉዝ እንደሆነች በቃ አያውቅም። ስለማያውቅ አያውቅም በቃ። እና ይሄስ ምንድን ነው ሊባል ነው?
እና ለማንኛውም እንግዲህ ያው ዛሬ እንዴፋ የሄዱበት አልተሳካም። ሀብሉን ማውለቅ አልቻሉም። እንዴፋና ሄርሜ ሄደው ነበር ማውለቅ አልቻሉም ማለት ነው። እነሱ ይሄ ሀብል ካደረገ በኋላ ነው ሁለ ነገሩ የተቀየረው ብለዋል። እንግዲህ ያው ነገሩ እውነት የሆኑ ውሸት እኛ የምናውቀው ነገር የለም። እነሱ ናቸው የሚያውቁት፣ እነሱ ናቸው አብረው ያሉት ማለት ነው። ግን ደግሞ ጤነኛ እንዳልሆነ ደህና እንዳልሆነ ግን ሁላችንም እናውቃለን ማለት ነው። እንግዲህ እሱም ሰላሙን ጤናውን ይመልስለት፣ ለሁላቸውም መረጋጋትን ሰላምን እንመኛለን ማለት ነው። የሰው ልጅ ሰላም ሲሆን ነው ሁሉ ነገር የሚያምረው እና ለማንኛውም ኤፍሬም እንደ ወንድም ብትሆን ጥሩ ነው። ወንድም ሽተት እስኪ ወንድ ሳይሆን ወንድም ሽተት ወንድምህ እንዲህ ሲሆን አይተህ ዝም ማለት ምንም ሳያሳስብ ምንም ሳይገድህ ምንም አልሆንም እኮ እንዴ። ሩታ እኮ ምንም ሚስት ብትሆን እኮ ባዳ ናት። ባዳ ነው ሚስት ባዳ ናት። እና አንተ የገዛ ወንድምህ እንደዚህ እየሆን ምንም አልሆንም ብለህ ዘና ብለህ ምንም እንዳልተፈጠረ ነው እየሆንክ ያለው እና ይሄ በጣም ያሳፍራል። እውነት እሱ ለአንተ ቢሆን አሁን ለምሳሌ በኤፍሬም ቦታ አብርሽ ቢሆን እንደዚህ አያደርግም፣ እንደዚህ ዝም አይልም። እውነት ይሄ በጣም የተመታ ሰው ነው። ለማንኛውም እንግዲህ እነ ዴቫም እነ ብዙም ስላሉ የሆነ ነገር ያደርጋሉ ብለን ተስፋ እናደርጋለን። ወደ ጤናው እንዲመለስ ምኞታችን ነው ማለት ነው። ሁላችሁም እንግዲህ ዱዓ ጸሎት አድርጉለት እላችኋለሁ። ቤተሰብ እንግዲህ በያላችሁበት ሰላማችሁ ብዝት ትበል። ያው ቀጣይ ምን እንደሚፈጠር ደግሞ አብረን እናያለን። እስካሁን አብራችሁ ስለነበራችሁ እጅግ በጣም ከልብ አመሰግናለሁ። ሰላም ሁኑልኝ።